ሰላም የሀገር ልጆች ሆይዳኒ በዛሬው ቪዲዮአችን ርዕስ የሚሆነው በሲሲቲቪ ካሜራ የተቀረጹ አዝናኝና ለማመን የሚከብዱ ቪዲዮዎችን እናያለን። ፎርጌት ሰብስክራይብ እየነገርኩ ምንድን ነክቶ ነው? ምንም የነካ የለም። ዝም ብለህ ውጣ። ተዋርደሃል ገና የምታረግ ልገዛች ግፋ ተወደክ በቃ ውጣ። ምን ገፍታል ገፋ ወንድም ቀስ አድርገህ ስጋለውማ። ተው አይ የነገርኩህ አሰማም መልከውት ግዴ ሊሰራተኛ ኦ ማይ ጋድ ደፍቶ ጨርሰው ይልቴ ነው አረፈጃቸው ርጦቶ ግቡ የኔ ፍቅር እንዴት ዋልሽልኝ? ነሲ ከፊ ታይ ይድፋሽ ደፍተሽ ጣልሽው አሉ ጀልስ አልሰማው አልክ በቃ ሸናብህ በርኩ እዚህ ላይ አለቃውን እያየ ነው የሚመስል ሄደክ ቀጥሎ የምትመለከቱት ቪዲዮ መጀመሪያ ለዛፍ ገባ ሽጉጡን ጣለው በሄድ ይግባ ሰሎ ወጣ ስና ማራጭ ወዲ ሱሪ ደግሞ አውልቆታል። ቤቢ ምን ያረገ ነው ሰውዬ? ቀጥሎ በምትመለከቱት ምስል የውሻው ጓደኛ መሆን ላይ ይታያቸዋል። ዋው በጣም ይገርማል። ጓደኛው ገብቶበት ነው እንግዲህ ያሳያችሁ። እውነተኛ ጓደኛ ማለት ይሄ ነው። ደስ ይላል። ቀጥሎ በምትመለከቱት ምስል ይሄ የምታዩት እንስሳ ምን እንዳደረጉት አይታወቅም። መኪናውን ለመገልበጥ ሲሞክር ይታያል። ተመልከቱት። ዋው መኪናው ራሱ በዚያ ገፋፋ ለሞዴሉ ይገርማል። ይህ ሲያካሂዱ ይገርም ነው። ዋው አይጥራል። አሁን የምትመለከቱት ምስል ደግሞ ልጁ ወይም የሰረቀ ወይም የሆነ ነገር ያላር ተመልከቱት። በዚህ አጋጣሚ ማለት የምፈልገው ሞተር አሽከርካሪዎች ፍጥነታችሁን በመቀነስ አሽከርክሩ። ቤተሰቦች በዚህ አሁን በምታዩት እንስሳ የምታውቁት ካላችሁ ስሙ ምናምን ኮሜንት ላይ አስቀምጡልኝ። አይቻለኩም ፍጥረት እዚህ በፊት እንደሞ ይማታል ጨለፋት ይዘይስ ዋው በጣም ወንድሜ ራሽን አተንቀጠቀጠ ቫይብሬት ኔሽን ምናምን ገባ ሰውዬው። የዓለም ሙቀት በጨመረበት
ሰዓት ሰዎች ልክ እንደዚህ በፍል ውሃ እየተቀቀሉ በርዷቸው ገቡ። አሁን የምትመለከቱት እንስሳ ደግሞ ውሎና ዳሩ ፍሪጅ ውስጥ ነው። ይገርማል። ቦታውን ራሱ ያውቃል። ያስቃል። ቀጥሎ በምትመለከቱት ምስል ደግሞ ሞተረኛ እንደምታዩት ማሳጀር ቻና ያደረገችው ሞተር እንደዚህ አድርጎ መንዳት በጣም ከባድ ነው። ሞተር ካስባችሁታል ሰውነቷ ልጥልጥ ነው እንዴ ገረማ ከበጅሰ ይሄደላችሁ አረባክሽ ያ ጋይስ የዛሬ ቪዲዮአችን ይሄ መስል ነበር። በቀጣይ ቪዲዮ እስከማገኛችሁ ይመቻችሁ። ፒስ